ቢስሚላሂርረህማኒርረሂም አልሐምዱሊላሂ ረቢል ዓለሚን አሰላቱ ወሰላሙ አላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ያለንባቸው 10 የዙል ሂጃ የመጀመሪያ ቀናቶች ለኢባዳ በጣም ተመራጭ ቀናቶች ናቸው። ጾምም ይወደድባቸዋል። በተለይ ደግሞ የ9ኛይቷ ቀን የውሙ አረፋ የ2 ዓመት ወንጀል ያስምራል የሚለውን አይተነዋል። ከዚህ በተቃራኒ ደግሞ ጾም የሚከለከልባቸው ሁኔታዎች አሉ። ወደ እነዛ ስንገባ አንደኛ የምናገኘው ሁጃጆችን ብቻ የሚመለከት ነው። እሱም የአረፋይቷ ቀን ላይ ለሁጃጆች የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መጾሙን ከልክለውታል። እዛው አረፋ ላይ በቆሙበት ለሐጅ ስራ መጾም ከልክለዋል ተብሏል። ይህንንም ኢማም አህመድ፣ አቡ ዳውድ፣ ነሳኢ፣ ኢብኑ ማጃ የዘገቡትና ሐኪምና ኢብኑ ኹዘይማ ሐዲሱ ሰሂህ ነው ብሎ ለጥንካሬ መሰከሩለት ሐዲስ መጥቶለታል። ከዚህም ጋር በተገናኘ አብዛኞቹ ዑለማዎች መከልከላቸው ይጠላባቸዋል ማለት ነው ብለውታል። የተወሰኑ ዑለማዎች ደግሞ እንደ ሐራም ነው፣ ክልክል ነው፣ አይፈቀድላቸውም ብለዋል። ሁለተኛው ደግሞ ሁሉም ዑለማዎች በኢትፋቅ የተስማሙበት ነው በሐራምነቱ። እሱም 2 የኢድ ቀናቶች ላይ መጾም። ይህንንም በተመለከተ ቡኻሪና ሙስሊም በዘገቡት ጠንካራ ሐዲስ የአላህ መልእክተኛ እነዚህ 2 የኢድ ቀናቶች ላይ መጾምን ከልክለዋል የሚል ሐዲስ መጥቷል። ሶስተኛው ደግሞ ከዒድ ነህር ቀጥሎ ባሉ 3 ቀናቶች ላይ ነው። ከዒድ ነህር ወይ ደግሞ ዒድ አልአድሃ በኋላ ያሉ 3 ቀናቶች አያመ ተሽሪቅ ላይ መጾምን የከለከሉበት ሐዲስ ነው። ይህንንም ሙስሊም በዘገበው ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እነዚህ 3 የአያመ ተሽሪቅ ቀናቶች አያሙ አክሊን ወሹርቢን ወዚክሪላሂ ተዓላ የመብያ የመጠጫና አላህን በብዛት የምታወሱባቸው ቀናቶች ናቸው ብለዋል። አላህን በብዛት ማውሳቱ ተወዳጅነቱ እንዳለ ሆኖ ግን ጾም የማይፈቀድባቸው ቀናቶች ናቸው። ከዚህ ጋር በተገናኘ ግን ቡኻሪ የዘገበውና እነ አይሻና ኢብኑ ዑመር አብደላህ ኢብኑ ዑመር በዘገቡት ሐዲስ አላህ ስራቸውን ይውደድላቸውና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በእነዚህ 3 ቀናቶች ላይ መጾምን ለማንም ሰው አልፈቀዱም ለሁጃጆች ካልሆነ በስተቀር። ሁጃጅ ሆኖ እርድ ወጅቦበት እርዱን ካላገኘ በጾም የሚተካበት ሁኔታ አለ። እዛ 3 ቀን ይጾማል፣ 7ቱን ቀን ሀገሩ ሲመለስ። ለነዛ ሰዎች ብቻ እነዚህ 3 ቀናቶች ላይ መጾም ፈቅደዋል። ከዛ ውጭ ግን ለማንም አልፈቀዱለትም ብሏል። ስለዚህ በእነዚህ 3 ቀናቶች ከዚህ ውጭ መጾም አይፈቀድም ነው። ስለዚህ አላህን በኢባዳ ሲያዘን ልክ ያንን ሰርተን ምንዳ እንደምናገኘው ሁላ ተው ያለውንም መከልከሉ አንዱ ምንዳ የሚገኝበት መንገድ ስለሆነ ይህንም ትኩረት ሰጥተን የምንከለከላቸው ቀናቶች ነው። እንደ ኢባዳም ልንቆጥረው እንችላለን። መጾምን አለመጾማችን በራሱ ማለት ነው። ወላሁ አዕለም ወቢላሂ ተውፊቅ።